ይባረክ። ምዕራፍ 5 ላይ እንግዲህ የምንመለከተው ስለ ኢየሱስ ክርስቶስ ሊቀ ክህነት ነው። ሊቀ ካህን አለን የሚል ነው። እንግዲህ ሃይማኖቶች ሁሉ ወዳጆቼ የተከፋፈሉበት በዋነኝነት እግዚአብሔር አለና የለም በሚል ሐሳብ አይደለም። ኢየሱስ ክርስቶስ ራሱን በገለጠበት መልክ ላይ ባለ ሐሳብ ነው ብዙ ቦታዎች ላይ መከፋፈሎቹ የመጡት። ስለዚህ ሰው ጤነኛ ስነ መለኮት ወይም ደግሞ እምነት የሚኖረው ኢየሱስ ክርስቶስን በተመለከተ ነው። ዶክትሪኑም ወይም ደግሞ ዶግማው የሚበላሸው ኢየሱስን በተመለከተ ነው በዋነኝነት። ስለዚህ ኢየሱስ በመጽሐፍ ቅዱሳችን ላይ የተገለጠበት መልኮች አንደኛው ሊቀ ክህነት ነው። ሊቀ ክህነቱ ደግሞ ዛሬ ያሳያቸዋለሁ ዘላለማዊ ሊቀ ክህነት ነው። ዘላለማዊ ነው። ምክንያቱም የተጠራበትን የተወሰኑ ነገሮችን በባህሪ ስለምንመለከታቸው ከደረስንበት ዛሬ ካልሆነ ኔክስት ታይም ላይ እንመለከተዋለን። ስለዚህ ኢየሱስ አዳኛችን፣ ቤዛችን፣ ጌታችን፣ አምላካችን ልክ እንዳልነው ሁሉ ሊቀ ካህናችን ነው። በእግዚአብሔር ፊት የተወከልንበት አካል ነው። የተወከልንበት አካል ነው። ሊቀ ካህን ማለት ከሕዝብ መካከል እናነባዋለን። በእግዚአብሔር ፊት ሕዝቡን የሚወክል ነው። እግዚአብሔርን ደግሞ በሕዝብ ፊት የሚወክል ማለት ነው። የተወሰኑትን ራሱ ኢየሱስ በተገለጠበት ስብዕና እንመለከተዋለን። ከዛ ደግሞ መጽሐፉ ራሱ በገለጠልን ጥቂት የተወሰኑ ሐሳቦች እንመለከተዋለን። ስለዚህ ኢየሱስ ነው የተባለው ነው ብሎ፣ ናችሁ የተባለን ነን ብሎ መቀበል የሚጠይቀው ነገር እግዚአብሔር ራሱን በገለጠበት ነገር ላይ ያለ እምነት ብቻ ነው። እና እነዚህ እውነቶች ራሱ መጽሐፉ እያወራን ስለመሄድ ልባችንን ክፍት አድርገን እየተደገፍንበት እያረፍንበት እንድንሄድ ያስፈልጋል። ስለዚህ ምዕራፍ 4 ላይ በጸጋ ዙፋን ላይ የተቀመጠ አለ። ወደዛ መሄድ ማግኘት ከሱ መቀበል እንዳለ ሁሉ ምዕራፍ 5 ላይ የምዕራፍ 4ን ሐሳብ መጨረሻውን ይዞ ነው የሚቀጥለው። እያንዳንዱ ሊቀ ካህን ይላል በዙፋኑ ላይ የተቀመጠ ካለ በኋላ ምዕራፍ 4 ላይ ምዕራፍ 5 ቁጥር 1 ላይ እያንዳንዱ ሊቀ ካህን ከሰዎች መካከል ይመረጣል። የእግዚአብሔር በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆን መባንና መስዋዕትን ለማቅረብ ይሾማል። እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። ስለ ራሱ ኃጢአትንና ስለ ሌሎች ኃጢአት መስዋዕትን ማቅረብ የተገባው በዚሁ ምክንያት ነው ካለ በኋላ ቁጥር 4 ላይ አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይህንን ክብር ለራሱ የሚወስድ ማንም የለም። ምናልባት መደበኛው ትርጉም የምታነቡ ከሆነ ከዚህ ትንሽ ለየት ያለ ቃላቶችን ይጠቀማል። እንዲሁም ክርስቶስ ሊቀ ካህን የመሆንን ክብር ለራሱ አልወሰደም፣ ነገር ግን እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ አባት ሆንኩ አለው። እንዲሁም በሌላ ስፍራ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ስለዚህ ያነበብኩላችሁ ምዕራፍ 5 ከቁጥር 1 እስከ 6 ድረስ ነው። እስከ ቁጥር 5 እንመለከታለን። ምን ይላል? እያንዳንዱ ሊቀ ካህን ከሰዎች መካከል ይመረጣል ካለ በኋላ የእግዚአብሔር በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆን መባንና መስዋዕትን ለማቅረብ ይሾማል። እዚህ ጋር እግዚአብሔር ለሰው ልጆች ያለውን ልብ በሰጠው ተስፋ ብቻ ሳይሆን በመጣበት በመጀመሪያ ኪዳን ለሰዎች ራሱን የሚወክልበት መቅደስ ስርዓት ብቻ አይደለም የሰጣቸው። ከሰዎች መካከል እነሱን የሚወክልና ከሰዎች መካከል የእግዚአብሔርን ነገር የሚወክል ሰው ራሱ እግዚአብሔር ይመርጣል። እግዚአብሔር ራሱ ምን ይላል? ይሾማል ይላል። ስለዚህ ማንም ሰው ለምሳሌ ብድግ ብሎ ሊቀ ካህን መሆን አይችልም። ስለዚህ መጽሐፍ እንደሚል ከሰዎች መካከል ለምን የእግዚአብሔር በሆነ ነገር ላይ ሰዎችን ለመወከል ከዛሳ የኃጢአትን መባንና መስዋዕትን ለማቅረብ በእግዚአብሔር ይሾማል ይላል። አሁን በእግዚአብሔር ስለሚሾም ከታች ሊቀ ካህኑ ለራሱ ክብርን መውሰድ አይችልም የሚል አቋም ያስቀምጥልናል። ይሄኛው የመጀመሪያው እግዚአብሔርን ለሰው ልጆች ያለውን መልካምነቱን ለመመልከት በቂ ድርጊቱ ነው። ማለት እግዚአብሔር ሰዎችን ትውት አላለም ያደረጋቸው። ከሰዎች መካከል መጥቶ የሰዎችን ሁኔታ የሚያውቅ ደካማ የሆነ ሰውዬ ይመርጣል። እግዚአብሔር ራሱ ይመርጣል። ሲመርጥ የእሱ በሆነው ነገር ላይ ስለ ሰዎች ይሾመውና ሰውየውን
እግዚአብሔርን ደግሞ የእርሱ በሆነው ነገር ላይ በሰዎች ፊት እንዲወክለው አንድ ሰው ከሰዎች መካከል ራሱ እግዚአብሔር መርጦ ይሾማል ይላል። ስለዚህ እግዚአብሔር ከሰዎች ጋር ግንኙነት እንደፈለገ መታረቅ እንደፈለገ ወይም ሰዎችን ወደ ራሱ ማቅረብ እንደፈለገ በመጀመሪያው ኪዳንም ቢሆን ምን አሳይቷል? በጥላ ሊቀ ካህንን በመምረጥና በመሾም አሳይቷል። እዚህ ጋር ሊቀ ካህን ይመረጣል ይሾማል የሚለው ቃል ብድግ ብሎ አንድ ሰው ተምሮ ወይም ደግሞ መንፈሳዊ ነገር ስላወቀ ሕጉን ነቢያቱን ስላወቀ ብቻ ሊቀ ካህን መሆን ወይም የክህነት አገልግሎት መግባት አይችልም። ምርጫውና ሹመቱን አንደርስታንድ እንድናደርግ ራሱ ምርጫውና ሹመቱ የተደረገው በሌዋውያን ነገዶች መካከል ነው። ሌዊን ነው የምመርጠው አለ። ሲጀምር የአሮንን ዘር ስለመረጠ ለምሳሌ የትኛውም ሌዋዊ ሊቀ ካህንም የመሆን ፕሪቪሌጅ ተሰጥቶታል። የትኛውም የይሁዳ ነገድ የሆነ ሰው ወይም ደግሞ የትኛውም ከሌላ ነገድ ከዳን ነገድ የሆነ ወይም ደግሞ ከዛብሎን ብትጠሩ ሰውየው በጣም ጥሩ እስራኤላዊ ስለሆነ የቢንያም ነገድ ቢሆን እስራኤላዊ ስለሆነ የክህነት አገልግሎት አይሰጠውም። ለምንድን ነው የማይሰጠው? ነገሩን ማንም ሰው በራሱ ችሎታና ፍላጎት የራሱ ማድረግ አይችልም። ነገሩ የሰው ምርጫ አይደለም፣ የእግዚአብሔር ሹመትና የእግዚአብሔር ምርጫ ነው ብሏል። ለዚህ ነው ከታች ምን ይላል መሰላችሁ? ማንም ሰው በዚህ አገልግሎት ውስጥ ክብሩን ለራሱ መውሰድ አይችልም። ለምንድን ነው ለራሱ መውሰድ የማይችለው? የሚመርጠው እግዚአብሔር ስለሆነ ነው። ስለዚህ ሌዋውያኖችን ብቻ ነው የመረጠው በመቅደሱ አገልግሎት። ከዛ ደግሞ በቀጣይ የአሮን ዘሮችን ብቻ ተከትሎ ነው የሄደው። ከታች እስከ መጨረሻው ኢየሱስ ክርስቶስ እስኪሰቀል እስከነበረው ሊቀ ካህን ብትሄዱ በዚሁ ነገድ ውስጥ ብቻ የመጣ ነው የሊቀ ክህነቱ አገልግሎት። አሁን ወደ ኢየሱስ ክርስቶስ ግን ስትመጡ እግዚአብሔር ሿሚ መራጭ ስለሆነ ኢየሱስ ክርስቶስ ከሌዋውያን ነገድ አይደለም። ለዚህ ነው ምዕራፍ 6 መጨረሻው 7ን ምዕራፍ 8 9ን የእንደዚህ የሌዋውያኖችን የክህነት ስርዓት እያመጣ ኢየሱስ ክርስቶስ ጋር ሲመጣ ሕጉም ስርዓቱ መለወጥ አለበት ብሎ ምክንያት የሚሰጥበት ምክንያት በዋነኝነት ኢየሱስ ክርስቶስ የመጣው ከሌዋውያን ነገድ ስላይደለም ይላል። እዛው ጋር ነገዱ ከይሁዳ ነገድ ስለሆነ በክህነት አገልግሎት ደግሞ መጽሐፍ ቅዱስ የይሁዳን ነገድ ስለማይጠቅስ ልክ ዘሩ ከተለወጠ ስርዓቱ ሊለወጥ ይገባል ብሎ ኢየሱስ ከይሁዳ ነገድ ነው ይላልና አርጊውመንት ይሰራል። ምዕራፍ 7 ላይ ማለት እስከ 8 9 ላይ እዚህ ጋር ሹመቱ ግን የሚደረገው በማን ነው ብሏል? እስቲ በእግዚአብሔር በሉ። በእግዚአብሔር ነው ምርጫው፣ ሹመቱም የሚደረገው በእግዚአብሔር ነው። የሚደረገው ግን በዋነኝነት ለምንድን ነው ሲባል ስለ ሰዎች ነው ይላል። እግዚአብሔር ከዚህ በፊት ምናልባት ምዕራፍ 2 መጨረሻ 3 ላይ ተመልክተናል። እኔና እናንተን ሊራራልን ሲፈልግ እኛን የሚመስል ሰው ነው ወስዶ ምን አደረገ መሰላችሁ? ድካም ያለበት ሰውዬ ና ብሎ የእግዚአብሔር በሆነው ነገር ላይ ሊቀ ካህን አድርጎ የሾመው። ቁጥር 2 ላይ ማለት እርሱ ራሱ ይላል ድካም ያለበት በመሆኑ ሊቀ ካህኑ አላዋቂዎች ለሆኑትና ለሚባዝኑት ሊራራላቸው ይችላል። አሁን እግዚአብሔር አገልግሎቱን የፈለገው የሱ በሆነ ነገር ላይ ሰዎች የሚወከሉበት ነው። በሰዎች ፊት ራሱ መወከል የፈለገው ግን የሱ በሆነው ነገር ጋር የሚወክላቸው ሰው ግን ስሙኝ፣ ሰዎችን በትክክል የሚያውቅ እንዲሆን ስለፈለገ የሚሾመው ምን አይነት ሰው ነው አለ? እስቲ ድካም ያለበት በሉ። ድካም ያለበትን ሰው ነው የሚሾሙ ይላል። ለምን ሲባል ለሕዝቡ ሰውየው እንዲራራላቸው ስለፈለገ ነው ይላል። አሜን ነው ወይ? እግዚአብሔር የሚፈልገው መራራት ነው በሉት። አሜን ነው ወይ? ልቡ መራራት ነው በሉት። እግዚአብሔር ሰውን ሲያይ የሚፈልገው መራራት ነው። በቃ ድካም የለበሰ ሰው የሚፈልግበት ምክንያት በዋነኝነት ለሰው ምን ስለፈለገ ነው? እግዚአብሔር ርህራሄ በሉ ሩሩ መሆን ስለፈለገ ነው ይላል። እንደዚህ ያለ ሰው ይሾምና ሰውየው ራሱ ድካምን ስለሚለብስ አለ። ስሙኝ፣ ራሱን ድካምን ስለሚለብስ ለማን ይራራል አለ? ለሰዎች የመራራት ድርጊት ያደርግላቸዋል። ለሚባዝኑት ሊራራላቸው ይችላል። ቁጥር 2 ላይ ሲመጣ እርሱ ራሱ ካለ በኋላ ቁጥር 3 ላይ
ስለ ራሱ ኃጢአትና ስለ ሌሎች ኃጢአት ሌሎች ሰዎች ኃጢአት መስዋዕትን ማቅረብ የተገባው በዚህ ምክንያት ነው ይላል። ስለዚህ ሊቀ ካህኑ በዓመት አንድ ጊዜ ወደ እግዚአብሔር ሲገባ ይዞት የሚገባው መስዋዕት ስለ ራሱና ስለ ሌሎች ነው ይላል። ደስ አይልም? ስለዚህ ሊቀ ካህኑ ድካምን ስለሚለብስ ሰዎችን የሚመለከተው በማን ውስጥ ነው? በራስ ውስጥ ነው የሚመለከተው። ስለዚህ በራስ ውስጥ ስለሚመለከት ሰዎችን ይዞ ወደ እግዚአብሔር ሲገባ ያረደውን የበጉን ደም ብቻ ሳይሆን ምን ይዞ ይገባል? ስለ ሰዎች ርራሄ። ምክንያቱም እዛ ውስጥ ማን ስላለበት? እሱ ራሱ ሰውየው ስላለበት። ስለዚህ ምን ያደርጋል? ደካማ ስለሆነ መስዋዕቱ ማንን መወከል ነበረበት ይላል? ሁለቱንም፣ የሚያቀርበውንም ከዛሳ የሚቀርብላቸውንም ሰዎች የሚወከሉት በታረደው በግ ደም ውስጥ ነው ይላል። እግዚአብሔር ምን ፈልጓል? የሚራራ ሊቀ ካህን ስለ ራሱ መስዋዕት የሚያቀርብ ከዛሳ ስለ ሌሎች የሚያቀርብ ለሁለቱ ያቀርባል አለ። አሁን እዚህ ጋር ኢየሱስን ከምድራዊ ሊቀ ካህን የተለየ ሊቀ ካህን የሚያደርገው ምዕራፍ 7 ላይ ሲመጣ መስዋዕትን ያቀረበው ኢየሱስ ስለ ራሱ አይደለም ይላል። ቅዱስ ስለሆነ ስለ ራሱ አላቀረበም፣ ስለ ሌሎች ነው ኢየሱስ ክርስቶስ ራሱን ያቀረበው። አንደኛው ኢየሱስ ከምድራዊ ሊቀ ካህኖች የተለየበት ክህነቱ ይሄ ነው። ምዕራፎቹ ላይ ስንደርስ እንማራለን። ዛሬ የተወሰኑ ነገሮችን እንድናይ ነው የፈለኩት። ቁጥር 4 ላይ ሲመጣ ስሙኝ፣ አሮን እንደተጠራ በእግዚአብሔር መጠራት አለበት። ማንም ሰው ሊቀ ካህን መሆን ካለበት አሮንን እግዚአብሔር ልክ እንደጠራው ሰውየውን ማን ሊጠራው ይገባል አለ? እግዚአብሔር ሊጠራው ይገባል ካለ በኋላ እዚህ ጋር በጣም ኢየሱስ ክርስቶስን በፍጹም እንድንረዳ የሚያደርገንን አንድ ቃል ተጠቅሟል። ስሙኝ። ለአንዳንድ ሰዎች ይሄ አሁን ኢየሱስ ክርስቶስን መለኮት ብቻ ነው ብለው ለሚያስቡ ሰዎች ምዕራፍ 5 ላይ የኢየሱስ ክርስቶስ ሊቀ ክህነት አሮንን እግዚአብሔር ከሰዎች መካከል ለራሱ እንደመረጠ ልጁን ራሱ መርጧል ብሎ ያስቀምጥና በዚህ ምክንያት ኢየሱስ በዚህ በሊቀ ክህነት ጉዳይ አባቱን እንጂ ራሱን አላከበረም ይላል። ሰማችሁ? ማንን ያከበረው ይላል? አብን እንጂ ያከበረው ራሱን አላከበረም ይላል። ለምን ሲባል የሊቀ ክህነቱ ስርዓት ምርጫና ሹመቱ በአብ ስለሚደረግ ሊቀ ካህኑ ምን እንዳይወስድ ተብሏል? ለራሱ ክብር እንዳይወስድ ተብሏል በአገልግሎቱ ላይ። ስለዚህ እንደዚህ ብሎ ነው ያስቀመጠልን። አሮን እንደተጠራ በእግዚአብሔር መጠራት አለበት ይላል። ስለዚህ አንደኛው የሊቀ ክህነቱ ሹመት በአብ ጥሪ ነው የሚደረገው፣ በእግዚአብሔር ጥሪ ነው ይላል። ቀጥሎ እንጂ ይህንን ክብር ለራሱ የሚወስድ ማንም የለም ይላል። መጠራት አለበት፣ ክብሩን ደግሞ ለራሱ የሚወስድ ማንም የለም ካለ በኋላ እንዲሁ ቁጥር 5 ላይ ክርስቶስ ሊቀ ካህን የመሆንን ክብር ስሙኝ፣ ክርስቶስ ሊቀ ካህን የመሆንን ክብር ለራሱ አልወሰደም። ኢየሱስ ሊቀ ካህን በመሆን ክብርን ለራሱ አልወሰደም። ለምንድን ነው ያልወሰደው ሲባል ሊቀ ካህናትን እግዚአብሔር አብ ነው ኦርዴንድ የሚያደርገው ብሎ አስቀምጧል። ይመርጣል፣ ይሾማል አለ። ስለዚህ አሁን እንኳን ሊቀ ካህን በመሆን ስሙኝ፣ ሊቀ ካህን በመሆን ቦስት ማድረግ አይችልም። ነምበር 1 ነኝ ማለት አይችልም። ለምንድን? ምርጫው የተካሄደው በማን ስለሆነ። ደግሞ ምርጫውን ሲያደርግ ምን አድርጎ ነው የመረጠው? ከሕዝብ መካከል ድካምን የለበሰ ነው የመረጠው ይላል። ለምንድን ነው ድካምን የለበሰ የመረጠበት ምክንያት? ለሰዎች ምን እንዲል ስለተፈለገ ነው፣ እንዲራራ። እሺ የመጀመሪያ ስሙኝ፣ የክህነት አገልግሎትን ዲስኳሊፋይድ የሚያደርግ ነገር ብሎ ያስቀመጠልን ፕራይድ ነው። ትዕቢት ነው። ድካም የለበሰ ሰውን የተፈለገው ካለ በኋላ ስሙኝ፣ አሁን ኢየሱስ ክርስቶስ ከታች ከተቀበለው መከራ የተነሳ ይላል መታዘዝን ተምሯል ብሎ ከሞት ጋር ያገናኟል። ኔክስት ታይም አሳያችኋለሁ። እዚህ ጋር ግን መጽሐፍ ሲናገር ሊቀ ክህነቱን ሹመቱን የሚሰጠው እግዚአብሔር ስለሆነ የተሾመው ሰውዬ ክብርን አይወስድም። ከሰዎች መካከል አሮን ሲወሰድ አሮን የሚገርማቸው በጣም ጀግና አልነበረም ማለት ነው።
በሊቀ ክህነቱ ክብር መውሰድ አይችልም። ለምን? እግዚአብሔር መርጦት ስለሾመና ኢየሱስም ይልና በዚህ የሊቀ ክህነት መሆን ውስጥ ክብርን ለራሱ ምን አላለም? አልወሰደም። ክብርን ለራሱ ምን አላለም? ኢየሱስ አልወሰደም ይልና ነገር ግን ይልና ስሙኝ፣ የኢየሱስ ሊቀ ክህነት አንተ ልጄ ነህ እኔ ዛሬ አባት ሆንኩ አለው ይላል። ምን አደረገው? ሊቀ ክህነቱን መጣና ልክ ኢየሱስ ክርስቶስ አንተ ልጄ ነህ እኔ አባት ሆናለሁ መቼ ነው? በትንሣኤ ወደ ምን ሲገባ ነው? ወደ አባቱ ሲገባ አባቱ ምን ብሎታል? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ይላል። አሳያችኋለሁ። የሐዋርያ መጽሐፍ ላይ ዘገባው ላይ ያስቀመጠበትን ቃል እንደዛ ብሎታል ይልና የኢየሱስ ሊቀ ክህነት ሹመት የሌዋዊ ሐረግን የተከተለ ሳይሆን በሿሚው በእግዚአብሔር አብ ምን ተደርጓል? በልጅነት የተሾመበት ነው ይላል። ከታች ወርድና ግን ሹመቱ እንደ መልከ ጸዴቅ ሹመት ስለሆነ ክህነቱ ምንድን ነው ይላል? ዘላለማዊ በሉ። ዘላለማዊ ነው ይላል። ስለዚህ ዘላለማዊ ሊቀ ካህን ሆኖ ሲገባ ኢየሱስ በአባቱ ኦርዴንድ ሲደረግ የተሾመበት ሊቀ ክህነት ልጅነት ነው ይላል። ልጅነቱ ላይ ግን የመልከ ጸዴቅ ሹመት ስለሆነ ክህነት ብቻ ሳይሆን ንግስና አለው። እሱን እንመለከታለን። እዚህ ጋር ግን ክህነቱ ግን ዘላለማዊ ነው ይላል። አሜን ነው ወይ? ዘላለማዊ ሊቀ ክህነት ውስጥ ግን ኢየሱስ ክብሩን በዚህ ሹመት ውስጥ ለማን አይወስድም? ለራሱ አይወስድም። ለማን ነው ክብሩ? ለሾመው ለአባቱ ነው ይላል። ይሄኛውን ድርጊት በመጽሐፍ ቅዱሳችን ላይ በግልጥ ኢየሱስ ክርስቶስ በብዙ በአገልግሎቶች ውስጥ አስቀምጦልናል። የመጀመሪያ ደረጃ ላይ ይሄኛውን ምርጫ በተመለከተ ዮሐንስ 7 ላይ የተወሰኑ ነገሮችን ላሳያችሁ፣ የተወሰነ ነገር ላሳያችሁና ክሊር እያደረግነው እንሄዳለን። አንድ ቦታ ኢየሱስ ክርስቶስ እንደዚህ ያላቸው ከራሱ የሚናገር ያንንም የሚያደርግ ዮሐንስ 7:18 ለራሱ ክብርን ስለሚሻ ነው አለ። ከራሱ ምንም የሚናገር ያንንም የሚያደርግ ለራሱ ክብርን የሚሻ ነው። ስለላከው ክብር ግን የሚሰራ ግን እርሱ ምን አለ? እውነተኛ ነው ሐሰትም የለበትም አለ። አሁን ኢየሱስ ክርስቶስ በዚህ ምድር ላይ ሲመጣ በዋነኝነት ለሚያደርጋቸው ነገሮች ሁሉ አንድ ነገር ይጠቅሳል። ምን ያመስላችሁ? አሁን የማደርገው የማንን ፈቃድ ነው ይላል? የላከኝን በሉ። የላከኝን ፈቃድ ነው ይላል። የላከኝን ፈቃድ ነው ይላል። የላከኝን ፈቃድ ነው። አሁን ኢየሱስ ምንም ነገር ሲያደርግ አሁን የማደርገው ምን ይላል? የላከኝን ምንድን ነው ይላል? ፈቃድ ነው። ከራሱ የሚናገር ወይም ያንን የሚያደርግ የራሱን ክብር ይሻል። ዮሐንስ 6 ላይ እንደዚህ ይላል 38 እና 40 ላይ ከሰማይ የወረድኩት የራሴን ፈቃድ ለማድረግ አይደለም አለ ኢየሱስ። በዚህ ምድር ላይ የተገኘሁት አሁን ከአብ ጋር ማስታረቅን ወይም ደግሞ የትኛውንም ነገር የተወከልኩበትን ነገር ለማድረግ እዚህ ያለሁበት ምክንያት የማንን ፈቃድ ለማድረግ ነው አለ? የላከኝን ፈቃድ ለማድረግ ነው። የእርሱን ፈቃድ ለመፈጸም ነውና የላከኝን ፈቃድ ከሰጠኝ ሁሉ አንድስ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳ ነው ይላል። የአባቴ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እኔ በመጨረሻ ቀን አስነሳዋለሁ አለ። የላከኝ ፈቃድ ነው አለ። እዚያውን መጥቶ ኢየሱስ ክርስቶስ በምድር ላይ ያከናወነው ኢየሱስ ክርስቶስን በተመለከተ ከኢየሱስ ጋር የተገናኘ ጉዳይ ሁሉ ወልድ ያደረገውን ሁሉ ያደረገው የአባቱን ፈቃድ ነው። አለቀ። ስለዚህ የወልድ በድርጊት ውስጥ የሚያከብረው ራሱን አይደለም። ማን ነው የሚያከብረው ማለት ነው? አብ ነው ወልድን የሚያከብረው። ሰምታችሁኛል? እሺ ብላችሁ አብ ነው ወልድን የሚያከብረው። ወልድ ግን በተላከበት ጉዳይ ሁሉ ያከበረው አንድ አካል ነው፣ አባቱን ያከበረው። አሜን ነው ወይ? ስለዚህ የትኛውም የአገልግሎት ሹመትና ምርጫ በሊቀ ክህነት ወይም በክህነት ጉዳይ ላይ ለተሰጠው ሰውዬ አይደለም ክብሩ አለ። ለማን ነው ክብሩ? ነገሩን ኦርዴንድ ላደረገው አካል ነው አለ። ሃሌሉያ። ይኸውላችሁ ሁሌም ሰዎች ከግፊያ ከተለያየ ነገር ነፃ የሚወጡት በምን እንደሆነ ታውቃላችሁ? ድርጊቱ ለነሱ ክብር እንደማያመጣ ቢረዱት ነበር። ሰምታችሁኛል? አሁን ልፊያው፣ ሽሚያው፣ ትግሉ ሁሉ በድርጊት ውስጥ ግለሰቡ ክብር ፈላጊ ስለሆነ ነው። ማለት ይፈልገዋል ክብሩን።
መጽሐፍ ግን የትኛውም ጥሪ ከመለኮት ምርጫና ኦርዲኔሽኑ ከሱ ከሆነ ክብሩ የማን አይደለም ማለት። እሺ አሁን የተቀመጡት ሰዎች ሁሉ ስሙ፣ የተቀመጡት ሰዎች ሁሉ አሁን ለምሳሌ የምናገለግለው አገልጋዩም ስናስብ አገልጋዩን እየሰጠን ያለው ነገር ሁሉ የተቀበለው እንደሆነ ብናስብ፣ ወይም ደግሞ እንደተለየ ስማርት ሰውዬ ባናስበው አገልጋዩን አስቡት። በቃ ይሄ እኮ ተቀብሎ ነው፣ እግዚአብሔር ነገሩን ለሰው ሰጥቶት ነው፣ እያደረገ ያለው እኮ እግዚአብሔር ነው። እንደዚህ አሁን ሹመቱ ምኑም ከእግዚአብሔር የሆነ ነው ብለን ብናስብ ነው የምላችሁ፣ ብዙ ነገር በሰው አእምሮ ውስጥ ሊያቀል ይችላል። ኢየሱስ በዋነኝነት ሲያደርግ ያደረጋቸው ነገሮች የኔ ክብር የለበትም እዚህ ውስጥ አለ። የማደርገውን ሁሉ የማደርገው የላከኝ አብ ምን እንዲለው ነው አለ፣ ደስ እንዲለውና እንዲከብር ነው ብሏል። በዚህኛው ጉዳይ ውስጥ ግን በዋነኝነት ዕብራውያን ምዕራፍ 5 ላይ ኢየሱስ ክርስቶስ በሊቀ ክህነት ድርጊት ውስጥ ክብሩን ለራሱ አይወስድም። ምክንያቱም የልጅነት ነው። ልጅነቱን ደግሞ እግዚአብሔር ምን ብሎለታል? አውጆለታል። ሊቀ ክህነቱም ዘላለማዊ ነው ይላል። ሉቃስ 22 ላይ ኢየሱስ ክርስቶስ ይህንን በግልጥ ያስቀመጠበትን ቦታ ላሳያችሁ ፈልጋለሁ። ሉቃስ 22 ከ42 እስከ 44 ላይ እንዲህ ይላል። እንዲህም አለ ይላል ኢየሱስ ክርስቶስ ነው ያለው፣ አባት ሆይ ፈቃድህ ከሆነ ይህችን ጽዋ ከኔ ውሰዳት አለ። ስሙኝ፣ አሁን ጽዋዋን በፊቱ ያለች አንድ ጽዋ አለች፣ የሞት መከራ ናት። ያችን መውሰድ አልፈለገም ኢየሱስ። በጣም የሞቱ እንትን ስለነበረ ፍርሃቱ እውነተኛ ስለነበረ አባቱን አንድ ጥያቄ ጠይቋል። አባት ሆይ የደም ላብ የሚመስል እያንጠባጠበ ነው፣ ተጨንቋል ኢየሱስ ክርስቶስ ብላችሁ። ኢየሱስ አባቱን አንድ ፍቃድ ጠየቀው ይላል። ምን ብለህ? ብትወድድ ፈቃድ ቢሆንልኝ ምን ይሁን አለ፣ ይሄ ጽዋ ከኔ ምን ይበላል? ይለፍ፣ ሌላ መንገድ ካለ አምጣለው፣ ወደ መስቀል መሄዱን አልፈልግም አለው ይላችሁ። እንዲህ ሲል ኢየሱስ ክርስቶስ በመጣበት ተልኮ ላይ ሊያደርግ የመጣው ፈቃድ የአባቱ እንደሆነ ግልጥ አድርጎ ነገር። አሜን ነው ወይ? የአብን ፈቃድ ነው የማደርገው አለ። መስቀል የወልድ ምርጫ ሳይሆን የአባት የማዳን ዲዛይን ነው። ተስፋ ሰጪ በኤደን ገነት ማን ስለነበረ? አባት ስለነበረ ብሎ ወልድ እንደሚመጣ አብ ተስፋ ስለሰጠ ልክ እዛ ጌተሰማኒ ላይ ኢየሱስ አንድ ጥያቄ ለመነ። አባቱ ያለ ወይ ብትወድድ ይሄ ጽዋ ከምን ይበል ከኔ ይለፍ ካለ በኋላ ግን የምፈልገው ግን እንደዚህ አለ፣ የኔ ፈቃድ እንዲሆን ሳይሆን የማን ነው አለ፣ ያንተ ፈቃድ እንዲሆን ነው። አሁን ልክ ኢየሱስ ክርስቶስ በመስቀል ላይ ሄዶ ያደረገው ድርጊቱ በራሱ በዋነኝነት አብ የረካበት ነው። አብ የከበረበት ነው። የአብ ፈቃድ የተፈጸመበት ነው። ሰምታችሁኛል? በዋነኝነት የተፈጸመው የአብ ፈቃድ ነው በመስቀል ላይ። ፍጹም ፍቅርና የፈቃድ ፍጽምና ያለው በመለኮት መካከል ነው፣ በአብ በወልድ በመንፈስ ቅዱስ መካከል ነው። በዛ ድርጊት ውስጥ ነው ሰዎች የድርጊቱ ምን እንዲሆኑ ተደረገው። ስለዚህ ወልድ ወደዚህ ምድር ላይ ሲመጣ ዕብራውያን ምዕራፍ 10 ላይ በግልጥ አስቀምጧል። ተደረገው ነገር ውስጥ ውጤት ስላልመጣ ይለዋል አባቱን። በተደረገውም ነገር ደስ ስላልተሰኘ ይለዋል። ደስ ስላልተሰኘ ስጋን አዘጋጀህልኝ ይለዋል። ስለዚህ አባቶይ ፈቃድህን ላደርግ ምን ብያለሁ ይላል፣ መጥቻለሁ አለው። ለምን? በእንስሳው መስዋዕትም ስለ ኃጢአት በሚቀርበው መባ ምን አላልክም አለ፣ አልተደሰትክም። ለምን? ኃጢአትን ማስወገድ አልቻለምና ይላል። ኃጢአትን ስላልተወገደ አንተ ሐዘንተኛ እንደሆንክ አየሁ ይላል። አባቴ ደስተኛ አልነበረም አለ። እንደዚህ አለ፣ አንተ ደስተኛ ካልሆንክ እኔ ለምን ወርጄ ፈቃድን አላደርግም ብዬ መጣዋል። አሜን ነው ወይ? ወልድ የመጣው የአባቱን ፈቃድ ለማድረግ ነው። ሃሌሉያ! የአብን ፈቃድ ማድረግ ነው። መስቀል 22 ላይ እንደዚህ አለ፣ ብትወድድ ፈቃድ ቢሆን ይለወጥልኛል። እንደዚህ ብሎ ይጨርሳል። ጽዋ ከኔ ወሰድከ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይፈጸም። 43 ላይ መልአክ ከሰማይ ተገልጦ አበረታ ይላል። መጣ ከሰማይ መልአክ መጣና ኢየሱስ ክርስቶስን ይውላችሁ ያዝ አድርጎት በርታ አለው። የአብ ፈቃድ ምንድነው አለው? የአብ ፈቃድ ምንድነው አለ?
አሁን የምትጠጣት ጽዋ ናት፣ በርታ ብሎ መልአኩ ኢየሱስ ክርስቶስን አበረታውና ኢየሱስ ወዴት ሄደ? የአባቱን ፈቃድ ለመፈጸም። ለዚህ ነው እግዚአብሔር 2 ጊዜ ተገልጦ ምን አለው መሰላችሁ? በእርሱ ደስ የሚለኝ የምወደው ልጅ እሱ ነው አለ። አሜን ነው ወይ? አብ በአንድ አካል ደስ ብሎታል። የምወደው ልጅ እርሱ ነው፣ በእርሱ ደስ ይለኛል አለ። የምወደውና የምደሰትበት እሱ ነው አለ። የአብ ደስታ ፍጹም ሆኖ የተገለገለው በወልድ ውስጥ ነው ወዳጆች። አሜን ነው ወይ? ለዚህ ነው ኢየሱስ ክርስቶስ በዕብራውያን መጽሐፍ በ4ቱ ምዕራፎች ላይ ከሁሉ ይበልጣል፣ ከመልአክ ይበልጣል፣ ከነቢያት ይበልጣል፣ ከቀረበው መስዋዕት ይበልጣል፣ በየትኛውም አገር ይበልጣል የተባለበት ምክንያት እግዚአብሔር የረካበት ፈቃዱ የተፈጸመበት ስለሆነ ነው። ሃሌሉያ! ይበልጣል። አሜን ነው ወይ? ምክንያቱም የአብ ደስታና ፈቃድ በማን ውስጥ ኮምፕሊት ሆኗል? በኢየሱስ ክርስቶስ ውስጥ በምዕራፎቹ ሁሉ ምን ብሏል? ግልጥ ሆኖ የተፈጸመ እንደሆነ ይነግረናል። ምዕራፍ 5 ላይ ግን ሲመጣ ኢየሱስ በሊቀ ክህነት ከነበሩት ሁሉ ሊቀ ካህን ይበልጣል አለና ግን በሊቀ ክህነቱ ግን ክብሩን ለራሱ አይወስድም አለ። ለምን ሲባል ሊቀ ካህን የሚሾመው በማን ስለሆነ ነው አለ? በእግዚአብሔር ስለሆነ ኢየሱስን እግዚአብሔር አባቱ ምን ብሎታል? ሊቀ ክህነቱን በዘላለማዊነት በምን በልጅነት ዛሬ ወልጄሃለሁ በሚል ምን ብሎታል አለ? ሾም ኦርዴንድ አድርጎታል ይላል። ስለዚህ ይሄ የኢየሱስ ክርስቶስ መለኮታዊ ማንነቱን ኮምፕሮማይዝ የሚያደርግ እውነት ሳይሆን በወልድነት በተገለጠበት ባህሪ ግን ኢየሱስ ክርስቶስ ያደረገውን ሁሉ ያደረገው ምን ውስጥ ነው? ለአብ ደስታ በተራመደው እርምጃ ውስጥ ነው። ስለዚህ የወልድ ክብር ስሙኝ፣ የወልድ ክብሩ ራሱ አብ፣ ወልድ፣ መንፈስ ቅዱስ የወልድ ክብሩ በራሱ ለአባቱ መታዘዙ ነው። ክብሩ በባህሪው መገለጡ ነው። አስታራቂነቱ ነው። የአባቱን ፈቃድ መፈጸሙ ነው ክብሩ፣ የወልድ ክብር ራሱ። ስለዚህ ይሄንን ይላል ፈቃዱ ነው። ስለዚህ ኢየሱስ ክርስቶስ ያደረገው የአብ ፈቃድ ነው። የአብ ፈቃድ ነው ግን ስንል መጽሐፍ አብ ምን አድርጓል ነው? ኦርዴን ሲያደርግል ምን አድርጓል? ሿሚው ማን ነው የሚለን? እግዚአብሔር ከሰዎች መካከል ምን ይላል አለ? ይሾማል። ለምን ይሾማል? ሰውየውን ለሰዎች ኃጢአት መባንና መስዋዕትን ምን እንዲል እንዲያቀርብ ይሾማል አለ። ምን እንዲል? መስዋዕት እንዲያቀርብ ይሾማል። ለምን? ከእግዚአብሔር ጋር ሰዎች በሃርመኒ ምን እንዲሉ እንዲቀጥሉ። ልክ እንደዚህ ሮሜ 8 ላይ ላሳያችሁ አንድ ቃል እግዚአብሔር ሮሜ 8 3 እና 4 ሕግ ከስጋ ባህር የተነሳ ደክሞ ሊፈጽም ያልቻለውን ሕግ ከስጋ ባህር የተነሳ ደክሞ ሊፈጽም ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአት መስዋዕት እንዲሆን በመላክ ፈጸመው። በዚህም ኃጢአትን በስጋ ኮነነ። ይኸውም በስጋ ሳይሆን በመንፈስ በምንመላለስ በእኛ ሕጉ የሚጠይቀው ጽድቅ በሙሉ እንዲፈጸም ነው ይላል። ስለዚህ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ከሕጉ ከስጋ ድካም የተነሳ መፈጸም ስላልቻለ ወይም ደግሞ የእግዚአብሔርን ደስታ ኮምፕሊት ማድረግ ስላልቻለ ሕጉ በሰዎችም እግዚአብሔር ደስታው ስላልመጣ እግዚአብሔር ምን አደረገ ይላል? ነገሩን ፍጹም የሚያደርግለትን ልጁን በኃጢአተኛ ስጋ ምሳሌ ላከ ይላል። ማን ላከ ይላል? አብ ልጁን ላከ። ልጁ ሲመጣ ለምን መጣ? ስለ ኃጢአት መስዋዕት እንዲሆን እግዚአብሔር ልጁን ላከ ይላል። ስለዚህ ሊቀ ካህናቱ ምንድነው የሚያደርገው አለ? ስለ ሰው ልጆች ኃጢአት ወይም ደግሞ ስለተሾመበት ሰው ለኃጢአት መስዋዕትና መባን ነው የሚያቀርበው አለ። ልክ እግዚአብሔር ማንን ላከ? ልጁን ላከ። ልጁ ግን የላከው ለምንድነው ሲባል ለኃጢአት መስዋዕት እንዲሆን ነው። ስለዚህ ኢየሱስ ክርስቶስ በገዛ ደሙ ይውላችሁ በአብ በተሾመበት ሊቀ ክህነት ምን ገብቷል አለ? የእግዚአብሔርን ደስታ ፈጽሞ። የእግዚአብሔር ደስታ ምንድነው? ዕብራውያን 10 ላይ የኃጢአት መወገድ ነው። ኃጢአትን በደሙ ከሻረ በኋላ በስጋው ከኮነነ በኋላ ደሙን ይዞ ወደ ማን ገባ ይላል? ወደ እግዚአብሔር አብ ሲገባ የዚህ የሊቀ ክህነት ስራው ክብሩ ለማን ሆነ ይላል? ለአባቱ ሆነ ይላል። ሃሌሉያ። ስለዚህ በዋነኝነት ኢየሱስ ክርስቶስ በደሙ ኃጢአትን በማስወገዱ ሰዎች ከኃጢአት ነፃ ወጥተዋል አይደለም ትምህርቱ። እግዚአብሔር አብ ከብሯል ነው የሚለው። ሃሌሉያ። በእኛ ላይ በተደረገው ነገር አብ በልጁ ስራ ምን ብሏል? ከብሯል በሉ። ከብሯል። ሃሌሉያ። ኃጢአት ከሰው ልጆች በዚህ እምነት በመሻሩ ማን ከበረ? እግዚአብሔር አብ ከበረ ነው የሚለው። አሜን ነው ወይ?
በእኛ ድነት የከበረ አንድ አካል አለ። አሜን ነው ወይ? እስቲ አሜን በሉ። አሁን ትምህርቱ ትክክል እየገባን የመጣ ይመስለኛል። በእኛ መዳን የከበረ አካል አለ። ለምን መሰላችሁ? ይሄ ነገር እንዲሆን ነገሩ ላይ ሿሚ እሱ ስለሆነ ነው። ስለዚህ 8 ላይ ሲመጣ ነገርን አንድ ነገር ሊቀ ካህናቱ እየገባ ህጉ ዲማንድ የሚያደርገውን ነገር እንኳን ቢያደርግለት አለ። ይውላችሁ ህጉ የሚፈልገው ነገር አለ። የበግ ደም አምጣ ይላል፣ የበግ ደም ይሰጡታል። እንትን አድርግ ላይ ያደርጋል። ልክ እንደዚህ ሆኖ ህጉ ከሰዎች ስጋ ድካም የተነሳ ምን ሊል አልቻለም አለ። ኮምፕሊት ሊፈጸም አልቻለም። እንደውም መጽሐፍ በአመት አንድ ጊዜ ሊቀ ካህኑ ይሄንን ይዞ ሲገባ ምንድነው የሚያስበው? ሰውየው መባና መስዋዕቱን አቅርቦ ሲወጣ ምን ያስባል? ሰውየው ኃጢአተኛ መሆኑን ያስባል። በዛ መስዋዕት ውስጥ የኃጢአት መታሰቢያ አለው ነው የሚለው። ኃጢአት ምን ይላል አለ? ስለማይወገድ ምን ይላል አለ? ይታሰባል። ሰውየው ምን ያደርጋል? አቅርቦ ምን ብሎ ከጨረሰ በኋላ በህሊናው ንጹህ ስለማይሆን ወደ ቤቱ ሲመለስ ይወላችሁ የበጉን ደም ረጭቶ ምን ብሎ ምናምን ሊቀ ካህኑ ልክ ከመቅደሱ ሲወጣ ጻድቅ እንደሆነ እየተሰማው አይሄድም። ሰውየው ኃጢአተኛ መሆኑን ያፈሰሰው ደም ያረደው በግ ይነግረዋል። አንድ ቀን ይላል ሃሌሉያ የሚመጣ ይሄንን የእውነት የሚያስወግድ ይመጣል እያለ ሰውየው ይላል የኃጢአት ህሊና ይዞ ወደ ቤቱ ይሄዳል። አሜን ነው ወይ? ኢየሱስ ክርስቶስ ግን አንዴ ባቀረበው መስዋዕት ኃጢአት ከህሊና ላይ ድል ተደርጓል ይላል። አሜን ነው ወይ? ልክ ነገሩ ሲመጣ ሰውየው ምን ብሎ ያስባል? በኢየሱስ መስዋዕት ጻድቅ እንደሆነ ያስበ ይሄዳል። አሜን ነው ወይ? ዕብራውያን ግን 5 ላይ ሲመጣ ሊቀ ካህናቱ ሹመቱን የሚቀበለው ለአብ ክብር ስለሆነ ለአብ ክብር ግን ሊቀ ካህኑ የተሾመበትን ነገር ማድረግ ነው። ያም ስለ ሰዎች ኃጢአት መስዋዕትንና መባን ማቅረብ ነው ይላል። እዚህ አሁን እያንዳንዱ በኢየሱስ ክርስቶስ የተደረጉ የቤዛነት ስራዎች ሁሉ ስሙኝ፣ የቤዛነት ስራዎች ሁሉ ለተቤዠ ሰው ጥቅም ቢሆኑ እንኳን ኃጢአት ግን በሊቀ ካህኑ መስዋዕት በመወገዱ የዕብራውያን ምዕራፍ 5 ላይ ክብሩ የማን ነው አለ? የአብ ነው አለ። የአብ ነው ክብሩ አለ። ለዚህ ነው ሮሜ 8 ላይ ምን አለ? እግዚአብሔር ልጁን ምን አድርጎ ላከ ይላል? ኃጢአት የሚወገድበት መስዋዕት አድርጎ ልጁን በኃጢአት ስጋ ምሳሌ ላከ ይላል። ለዚህ ነው ልክ ዮሐንስ 17 ላይ እንደዚህ ያለ ኢየሱስ ክርስቶስ ልክ ወደ መስቀል ሊሄድ ነው። መስቀል ጌተሰማኒ ጸልዮአል። እንደዚህ ያለ አባቱ ያለው የሰጠኸኝን ሥራ ሁሉ ፈጽሜ በምድር ላይ አከበርኳል። ምንድነው ያለው? በምድር ላይ ምን አልኩ አለው? የሰጠኸኝን ሥራ ሁሉ ፈጽሜ አከበርኩ ካለ በኋላ አሁን ወደ አንተ እመጣለሁና ቀድሞ በነበረኝ ክብር ምን በለኝ አለ? አክብረኝ አለው። ክብሩን ግን የጠየቀው በምን ውስጥ ነው? በላከኝ ሥራ ፍጻሜ ውስጥ ክብሬን ስጠኝ አለው። አሜን ነው ወይ? ኢየሱስ ክርስቶስ ያደረገው ነገር ሁሉ ያደረገው ለሰው ልጆች ጥቅም ከመሆኑ በፊት የአባቱ ክብር ሆኗል። አሜን ነው ወይ? ስለዚህ የእናንተ መዳን ስሙኝ፣ የእያንዳንዳችን በክርስቶስ ቤዛነት ያገኘነው ድነት ስሙኝ፣ እኛ የዳንበት ብቻ ሳይሆን መዳናችን አብ የከበረበት መዳን ነው። ምክንያቱም ነገሩን ያደረገው ማን ስለሆነ? በእግዚአብሔር ተልእኮ የተደረገ ስለሆነ። አሜን ነው ወይ? አሁን ሰዎች በዚህ ውስጥ ነገሩን ማሰብ መቻል አለባቸው። የተቀጠሉትን የተወሰኑ ሐሳቦችን ላሳያችሁ። ሮሜ 3:25 ላይ በደሙ በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታልና ይህም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። ስሙኝ፣ አሁን ኢየሱስ ሊቀ ክህነቱን በአባቱ በሆነ ፈቃድ ወስዷል ይለናል። መለኮት በሰውነት በአንድ አካል ውስጥ ተገኝቷል ይላል። ስለዚህ የሚቀጥሉ ምዕራፎች ላይ ኢየሱስ መስዋዕት አቅራቢ ብቻ ሳይሆን መስዋዕቱም እሱ ራሱ ስለሆነ የሁለቱም ድርጊት ግን ፈቃድ የሰው ልመና የሰው ጩኸትም ስላይደለ የአብ ፈቃድ ስለሆነ ነገሩን ያቀረበው ራሱ ለኃጢአት ስሬት ደሙን ያቀረበው ማን ነው ይላል መሰላችሁ? እግዚአብሔር ነው ይላል።
ለዚህ ሮሜ 3 ላይ ይላል በደሙ በሆነ እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታልና። ወልድን መስዋዕቱን በቀኙ እግዚአብሔር ያስቀመጠበትን ስርዓት ነው። ከላይ ስለ ቤዛነት ያወራል፣ በጸጋ ስለሆነ ድነት ያወራል ከላይ ሲመጣ። ይሄንን ግን ምን አድርጎታል አለ? የኢየሱስን ደም አብ ራሱ እግዚአብሔር ምን አድርጎታል አለ? የኃጢአት ስርየት መስዋዕት አድርጎ አቅርቦታል ራሱ እግዚአብሔር። ለምን ሲባል የሰው ልጆች ቀድሞ ያደረጉትን ኃጢአት በእግዚአብሔር ችሎታ ሳይቀጣ በምን እንዲታለፍ ነው አለ? በትዕግስት እንዲታለፍ ነው አለ። ትዕግስቱ የታለፈው ግን በአንድ አካል ላይ ቁጣው ምን ስላለ ነው? ስለፈሰሰ ነው። ያንን ቁጣ ማፍሰሱን እግዚአብሔር ምን አድርጎታል? የክርስቶስን ደም አድርጎ ምን ብሎታል አለ? ራሱ ይቅርታ የሚያደርግበት ስርየት የሚያደርግበት ደም አድርጎ አብ ራሱ ያንን ደም ምን ብሏል አለ? አቅርቧል ለራሱ ይላል። አሜን ነው ወይ? ሃሌሉያ። አሁን በዚህ የኃጢአት ስርየት የቀረበው ደም ላይ ሰው በእምነት ቤዛነትን በጸጋ ሲያገኝ ድነትን በጸጋ ሲያገኝ እዚህ ጋር አንድ አካል ጽድቁ ይታያል አለ። ጽድቁ የሚታይለት አካል ማን ነው አለ? አብ ራሱ ነው ይላል። ምክንያቱም ኃጢአትን በልጁ ላይ እንደቀጣ ስለሚያሳይ ወይም መስዋዕቱን አቅርቧል ይላል። ለጽድቁ አቅርቧል ይላል። ስለዚህ ኢየሱስ ምንድነው የሚለን? መስዋዕቱን ሲያቀርብ በመስዋዕቱ ይቅርታን ያገኙት ሰዎች ብቻ ሳይሆን ተጠቃሚዎቹ መስዋዕቱን እንዲያቀርብ ሊቀ ካህኑን የሾመው አካል ክብሩ የሊቀ ካህኑ መስዋዕቱን ማቅረብ ነው ብሏል። አሜን ነው ወይ? ስለዚህ በድህነታችን አንድ በእነዚህ የመስዋዕት ስርዓቶች የሊቀ ክህነት ስርዓቶች አንድ የከበረ አካል አለ ይለናል። ያም የከበረ አካል ማን ነው ይላል? ስርዓቱን ምን ያለን አለ? የሰጠው ነው። ሊቀ ካህኑን የሾመው ነው ይላል። አሜን ነው ወይ? ስለኛ የሾመ አለ ይላል። ሃሌሉያ። ለዚህ ምዕራፍ 3 ላይ እግዚአብሔር ደሙን ምን ብሎታል? አቅርቦታል ይላል። ይሄንን በግልጥ ሁላችንም የምናውቀው ጥቅስ አለ። ዮሐንስ 3:16 ላይ ዮሐንስ ወንጌል ምዕራፍ 3:16 ሁላችሁ ታውቃላችሁ። ምንድነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ምን ብሏል አለ? እስከ መስጠት ድረስ ዓለሙን ወዷል ይላል። ስሙኝ፣ አሁን የተለመደ ጥቅስ እንደሆነ የታወቀ ነው። ለኢቫንጀሊዝም ብዙ ሰው የሚጠቀመው ነው። የምር ግን እስቲ አስቡት፣ የምር አስቡት። አሁን እግዚአብሔር አቅራቢ ነው። ምንድን ልጅ ሲያቀርብ ያቀረበው ምን ላይ ነው ይለናል? ቀጥሎ በመስቀል ላይ ነው ልጅ ያቀረበው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና አንድ ልጅ እግዚአብሔር በምን ላይ አደረገ? መስቀል ላይ አቀረበ። መስቀል ላይ አቀረበው። አቅራቢው ማን ነው? አብ ነው። አሁን ያቀረበው ነገር ለሆነ ሰውዬ የመዳን ምክንያት ሲሆን ማን ነው ደስ የሚለው? አቅራቢው ነው ደስ የሚለው። አሜን ነው ወይ? ምክንያቱም ያቀረበው ለምንድን ነው? ሰዎች አይተውት ምን እንዲሉበት ነው አለ? እንዲድኑበት ነው አለ። አሁን ያንን ነገር ያደረገ አንድ አካል አለ። ምን የሆነለት ነገሩ በሰዎች ዓለም ውጤት ቢያመጣለት ምን ደስ የሚለው? ቢያፈራለት ደስ የሚለው ገበሬው አለ። ገበሬው የፍሬ የወይን ሐረጓ ፍሬያማ እንድትሆን የሚኮተኩት አንድ ገበሬ አለ። አሜን ነው ወይ? ያ ገበሬ ፍሬ ሲያፈራለት ምን ይለዋል አለ? ደስ ይለዋል። እግዚአብሔር የዘራው ዘር ምንድን ነው? ልጁን ነው መስቀል ላይ ዘራ። ማንም ሰው ያንን ተመልክቶ ያኮ እግዚአብሔር ልጁ ነው ክርስቶስ ነው ሲል ሰውየው ምን ያደርጋል? ፍሬውን ያፈራለታል ማለት ነው። በዮሐንስ 15 መሰረት የገበሬው ደስታ ምንድን ነው? የተሰቀለው አካል ለሰው ልጆች ሕይወት መሆኑ ነው። አሜን ነው ወይ? ይሄንን በግልጥ ሲያስረዳን ምን አለ መሰላችሁ? እግዚአብሔር እኮ ነገሩን ከሰዎች መካከል ለሰዎች ያደረገው እሱ ነው ይልና ኢየሱስም ራሱ አለ ልክ እንደ አሮን ሹመቱን ከአባቱ ስለተቀበለ የትኛውን? የሊቀ ክህነቱን አለ ሹመቱም የልጅነትና እንደ መልከ ጼዴቅ ሲመት ዘላለማዊ ስለሆነ ልክ አሮን ክብሩን እንዳልወሰደ ኢየሱስ ክብሩን አይወስድም አለ። ስለዚህ ኢየሱስ ባደረገው ሁሉ ውስጥ ሰዎች ቢጠቀሙ፣ ሰዎች ቢድኑ፣ ሰዎች ምን ቢሉ ከዳኑትም ከተጠቀሙትም በላይ ኢየሱስ ነገሩን ያደረገው ለማን ክብር ነው አለ? ስለ አባቱ ክብር ነው በሉት። ጨብጡትና በእኔ መዳን አብ ከብሯል በሉት። አሜን ነው ወይ? መዳኔ አብ ክብር ነው በሉት። ሃሌሉያ። በሊቀ ክህነቱ በመዳኔ በደሙ ባገኘሁት ቤዛነት እግዚአብሔር ከብሯል በሉ። ሃሌሉያ። እግዚአብሔር ከብሯል። ሃሌሉያ። የአብ ክብር ነው ድርጊቱ ነው የሚለን። አሜን ነው ወይ? ይህንን
የመዝሙረ ዳዊት ላይ ያለ ጥቅስ ወስዶ ነው ዕብራውያን ላይ የነገረን። ምን የሚል መዝሙረ ዳዊት ምዕራፍ 2 ከ7 እና 8 ላይ የእግዚአብሔርን ሕግ አውጃለሁ እርሱም እንዲህ አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። ይሄኛው ግን ዘላለማዊ የሆነው ሊቀ ክህነት ከሁለት ነገሮች ጋር አብረን እንድናስበው ፈልጋለሁ። ነገሩ ዘላለማዊ የሆነበት ምክንያት በዋነኝነት ምዕራፍ 7 ላይ ስንደርስ ሊቀ ክህነታቸውን የሚከለክላቸው አንድ ነገር ብቻ ነው። ባይዘው ምንድነው የሚከለክላቸው? ምንድነው? ማን ያለ ሞት ብቻ ነው የሚከለክላቸው። ስለዚህ ሰዎቿ በሹመት አይለወጡም። ሌላ ሊቀ ካህን መጥቷል ተብሎ ሰውየው ስላረጀ ወይም ደግሞ የሆነ ነገር ስላለ በቃ ዞር በል ተብሎ ሌላ ሊቀ ካህን አይመጣም በሕጉ። ስለዚህ ሰውየው ሊቀ ክህነቱን የሚያቆመው በሞት ብቻ ነው። ስለዚህ ልክ ሰውየው ሲሞት ማን ነው ቀጥሎ ሊቀ ካህን የሚሆነው? የቤቱ የበኩር ልጅ ነው የሚሆነው። የሰውየው የበኩር ልጅ ነው የሚሆነው። ስለዚህ ልጅ ያለው ሊቀ ክህነት የሚሄደው በቃ በአሮን ዘር ውስጥ ነው የሄደው። አሁን ኢየሱስ ክርስቶስን አንተ ለዘላለም ካህን ነህ ለምን አለው? ለምንድን ነው ያለው? የኢየሱስ ክርስቶስ ሊቀ ክህነቱ ቤዚካሊ በትንሣኤ ነው የታወጀለት። ዛሬ አንተ ልጄ ነህ ዛሬ ወልጄሃለሁ ያለው ከተነሳ በኋላ ነው። ዕብራውያን ላይ እንመጣበታለን። ሌላኛው ሞት ስለከለከላቸው ይላል ሊቀ ካህን የሆኑት ብዙዎች ናቸው ይላል ሊቀ ካህናት የሆኑት። አሁን ግን ለዘላለም ሊቀ ካህን ሆኖ ይገባል ይላል። ለዘላለም በሉ ለዘላለም ሊቀ ካህን ሆኖ ይገባል። ይህንን ለዘላለም ሊቀ ካህን ሆኖ ገባ የሚለውን የሐዋርያ ሥራ ምዕራፍ 13 ላይ ከሊቀ ካህናቱና ከኢየሱስ ክርስቶስ ዘላለማዊ ሹመት ጋር ንግስናው ጋር የመልከ ጼዴቅ ሹመት ጋር አብሮ ስለሚያስቀምጠው የተፈጸመላቸው የትንቢት ቃል እግዚአብሔር የሰጣቸው ተስፋ ሁሉ ክርስቶስን ኢየሱስን ከሙታን በማስነሳት እንዳደረገላቸው ሐዋርያው ጳውሎስ በመልእክቱ አስቀምጦልናል። ኢየሱስን ከሙታን በማስነሳት ይህንን አረጋግጧል ይላል። አሁን በሰማይ ያለ ላለመሞት የገባ ነው። ላለመሞት ሲገባ ደግሞ መጽሐፍ ቅዱሳችን ላይ በምን አረጋግጧል? ሞትን ከሞት መከራ ተነስቷል ይለናል አይደል? ምዕራፍ 2 ላይ ቆይተናል። ከሞት መከራ ተነስቶ እንደውም በሞት ፍርሃት ያሉትን ሁሉ ከሞት ፍርሃት ባርነት ነፃ አውጥቷቸዋል አለ። ሞት እንደተሸነፈ አረጋግጧል። ሞቼ ነበር ብሏል በሰማይ ታይቶ፣ የሞትም የሲኦልም ቁልፍ በእጁ ናቸው። አንድ ምን ላለመሞት በዘላለም የህይወት ኃይል ይሏል። እንደውም በማይሞት የህይወት ኃይል ሊቀ ካህን ይሆናል። አሜን ነው ወይ? በዚህኛው ሊቀ ክህነት ሲገባ ዘላለማዊ ሊቀ ካህን ሆኖ ነው የገባው። አሜን ነው ወይ? ዘላለማዊ ሊቀ ካህን ነው ማለት እግዚአብሔር የሚቀጥለውን ስርዓት ሁሉ ሊቀ ካህኑን አንዴ ተቀብሎት ለዘላለም ነው የተቀበለው። አንዴ የተቀበለው ግን ዘላለማዊ ነው። ሁለተኛ ጊዜ እንኳን እንደሚይዙ አይገባም ብሎናል። ለምንድን? ሊቀ ክህነቱ በሰማይ ባለች መቅደስ ስለሆነ አንዴ ለዘላለም ገብቷል። ስለዚህ ምን አረጋግጧል? እግዚአብሔር ለኛ ያለውን ነገር ሁሉ ሊቀ ካህኑን በመቀበል አረጋግጦልናል። አሜን ነው ወይ? የእናንተ ነገር ተረጋግጧል ብሎ ሊቀ ካህን ተቀብሎልናል። አንዲት ነገር ላሳያችሁ። እችኛዋን ላንብብና ለሞት የሚያበቃው ይላል ሐዋርያ ሥራ ምዕራፍ 13 ቁጥር 28 ላይ ለሞት የሚያበቃው አንድ ምክንያት ባያገኙበት እንኳን ጲላጦስን የሞት ፍርድ እንዲፈርድበት ተማጸኑት። ስለ እርሱም የተጻፈውን ሁሉ ከፈጸሙ በኋላ ከተሰቀለበት እንጨት አውርደው በመቃብር ውስጥ አስገቡት። እግዚአብሔር ግን ከሙታን አስነሳው። ከገሊላ ጀምሮ እስከ ኢየሩሳሌም ከእርሱ ጋር ለነበሩ ብዙ ቀን ታያቸው። እነርሱም አሁን የሕዝቡ ምስክሮች ናቸው ካለ በኋላ እኛም እግዚአብሔር ለአባቶቻችን ቃል የገባውን የምስራችን ቃል ለእናንተ እንሰብካለን። ኢየሱስንም ከሙታን በማስነሳቱ ለእነርሱ የገባውን ቃል ለእኛ ለልጆቻችን ፈጽሟል። ይህም በሁለተኛው መዝሙር እንዲህ ተብሎ ተጽፏል። ምን ተብሎ ተጽፏል? አንተ ልጄ ነህ እኔ ዛሬ ወለድኩ። ደግሞም እርሱ እንዳልበሰበሰና እግዚአብሔር ከሙታን እንዳስነሳው ለማረጋገጥ እንዲህ ብሏል፣ የተቀደሰውንና የታመነውን የዳዊትን በረከት እሰጣችኋለሁ ብሏል። የተቀደሰውና የታመነውን የዳዊት በረከት ማለት የዳዊትን ድንኳን እንደገና አስነሳለሁ በልጁ። ይህንን ግን በምን አረጋገጥ አለ? ኢየሱስ ክርስቶስን ከሙታን በማስነሳት ይህንን አረጋግጧል። ምን ተብሎ እንደተጻፈ አለ? አንተ ልጄ ነህ ዛሬ ምን ብያለሁ? ወልጃ። ስለዚህ ይህንን ቃል ወሰደና አንተ ልጄ ነህ ዛሬ ወልጃለሁ እኮ ብሎ ምን አድርጎታል? ኢየሱስ ክርስቶስን ሊቀ ካህነቱን እንደ መልከ ጼዴቅ ሹመት ዘላለማዊ አድርጎታል።
አሜን ነው ወይ? አሁን ኢየሱስ ከሙታን መካከል የተነሳ ሊቀ ካህን ነው። አይሞትም ማለት ከዚህ በኋላ በኃጢአት ጉዳይ እግዚአብሔር በልጁ ላይ ነገርን ሁሉ ምን አድርጓል ማለት ነው? ጨርሷል። አንድ መስዋዕት ምን ብሏል? ለዘላለም ተቀብሏል። ዘኍልቍ 35 ላይ አንዲትን ቃል አንብብላችሁና እንጸልያለን። በጣም የሚገርመኝ ቃል ነው። ዘኍልቍ 35 ከ25 እስከ 28 ላይ እግዚአብሔር ሰዎች በትልልቅ ወንጀል ሲገኙ በእስራኤል ከተሞች ወደ 6 የሚሆኑ የመማፀኛ ከተማ ሰርቷል። የመማፀኛው ከተማው ሰውየው ለምሳሌ ሰው ድንገት ቢገድል በሆነ በምክንያት ቢገድል ሰውየው እንዳይሞት ከፈለገ ምንድነው የሚያደርገው? ይሮጥና የመማፀኛ ከተማ ይገባል። ሰውየው ልክ እዛ ከተማ ከገባ ጀምሮ ሰውየው ምን ያደርጋል? የተሾመው ሊቀ ካህን በሰውየው ላይ ዘይት ያፈስበታል፣ ወይም ደግሞ ካህን ያፈስበታል። በዛ ከተማ ውስጥ መኖር ይፈቀድለታል። በህይወት እንዲኖር የሚፈቀድለት በመማፀኛ ከተማ ብቻ ነው። ከዛ ከወጣ ግን እና ደመኞቹ ቢያገኙት ይግደሉት ይላል ህጉ። ስለዚህ ከወጣም ይላል አለ ይገደላል ይላል። ሰውየው ይላል ስሙኝ፣ ከዛ የሚወጣው ሊቀ ካህኑ ሲሞት ብቻ ነው ይላል። ወደ ሰፈሩ መመለስ የሚችለው ሊቀ ካህኑ ሲሞት ብቻ ነው ይላል። አሁን ሰውየውን በዛ እንዲጠበቅ የሚያደርገው ነገር ሊቀ ካህኑ በህይወት መኖር ብቻ ነው። አሜን ነው። አሁን እኛ ሮጠን የሸሸንበት አለ ብሎናል። አሁን ዕብራውያን 6 ላይ ስንመጣ ነገር ሮጠን ሸሽተናል ይላል፣ ወደዛ ከተማ ይላል። ስንገባ ግን ይላል እዛው ሊቀ ካህኑ ይላል ለዘላለም እሱ ደግሞ ወደ መቅደስ ገብቷል ይላል። አሜን ነው ወይ? አሁን የማይሞት ነው ማለት እኛ ማንወጣነን ማለት ነው። አሜን ነው ወይ? በለው አይሞትም ማለት እኛ አንወጣም ማለት ነው። በለው ሃሌሉያ። ከዚህ ከመማፀኛ ማንወጣው ዘላለማዊ ሊቀ ካህን ስላለን ነው። አሜን ነው ወይ? ይውላችሁ ዘላለማዊ ሊቀ ካህን አለን። ምንድን ሬፊውጂ ሆነን የገባንበት። ስለዚህ የዚህ የደካማው ሰውዬ በህይወት የሚፈለገው ሰውዬ ህይወቱ የተያዘችው በሊቀ ካህኑ ህይወት ላይ ነው። አሜን ነው። አሁን አንድ ሊቀ ካህን እግዚአብሔር ለዘላለም በምን ሹመት ሾሞታል? አንተ ልጄ ነህ እኔ ዛሬ ምን ብያለሁ? ወልጄሃለሁ በሚል ሾሞታል። አሜን ነው። ስለዚህ ምን አድርገናል አለ? አንድ ሊቀ ካህን አለን ብለን ምዕራፍ 4 ላይ አስቡና ምን በሉ አለ? ሃይማኖታችሁን ጠብቁ። ምን አለን በሉ አለ? ሰማይ የተቀበለው ሊቀ ካህን አለኝ በሉና ምናችሁን ጠብቁ አለ? እምነታችሁን ጠብቁ። አሜን ነው ወይ? ምዕራፍ 5 ላይ ሲመጣ ለአብ ክብር ሊቀ ካህን የሆነ ሹመቱም ዘላለማዊ የሆነ አለ አለን። ለአብ ክብር። ስለዚህ የኢየሱስ ሊቀ ክህነት ጸጋ የምንቀበልበት ዙፋን ላይ የተቀመጠበት ብቻ ሳይሆን በሰራው ስራ ሁሉ አባቱ የከበረበት ነው። አሜን ነው ወይ? ጠብቁት። ሲሰራ ነገርየው አብ ይከብራል ነው ያለን። አሜን ነው ወይ? ድነታችን አብ የከበረበት፣ ጸጋን መቀበላችን አብ እያንዳንዱ በክርስቶስ የሆኑ ነገሮች ሁሉ እኛ እልል ያልንበት ብቻ ሳይሆን እግዚአብሔር የከበረበት ነው። ሃሌሉያ። ጨብጠውና አብ ከብሯል በሉት። ሃሌሉያ። ኢየሱስ ለኔ በሆነው ነገር ሁሉ አብ ከብሯል በሉት። ሃሌሉያ። እኔ አሜን ብዬ የተጠቀምኩበት ብቻ ሳይሆን እግዚአብሔር አብ የከበረበት ነው። ሃሌሉያ። በእግሮቻችንን ቆምና እንጸልያለን። ከመንፈስ ቅዱስ ፈገግታ ከልጁ በቀር